ይህን ቪዲዮ ማየት ከመጀመራችሁ በፊት አንድ ጥያቄ ልንጠይቃችሁ ወደናል። አርሰናል በምኞት ያሰበው ድንቅና ኮከብ ተጫዋች ሌላ የፕሪሚየር ሊግ ሀብታም ክለብ ፊት ለፊት ነጥቆት ሲሄድ ዝም ብሎ ማየት አለበት? ትላንት ምሽት የተሰሙት መረጃዎች መላውን መድፈኛ በከፍተኛ ቁጭትና ንዴት ውስጥ የጣሉ ናቸው። ጄሬሚ ሞንጋ ወደ አርሰናል ለመምጣት ሁሉንም ነገር ጨርሶ ሳለ አርሰናል በጥቂት ሚሊዮኖች ዳተኛ በመሆኑ ማንቸስተር ሲቲ ዝውውሩን ሊጠልፍበት ጫፍ ላይ ደርሷል። ዛሬ በቪዲዮዎቻችን ይዘንላችሁ የቀረብነው መረጃ ይህን ብቻ አይደለም። አርሰናል አማካኝ ክፍሉን ለማጠናከር ቼልሲን ስለ ኤንዞ ፈርናንዴዝ መረጃ መጠየቁን እንዲሁም የኋላ ክፍሉን አስተማማኝ ለማድረግ ለሊቃውንቱ ተከላካይ አዝሪ ኮንሳ 60 ሚሊዮን ዩሮ ለማውጣት እያደረገ ያለውን ዝግጅት በዝርዝር እንመለከታለን። በተጨማሪም በዓለም ዋንጫው ወርልድ ካፕ መድረክ ስፔንና ፖርቹጋል ያስመዘገቡትን ታላቅ ድል፣ የክርስቲያኖ ሮናልዶ የታሪክ ጎልና በቫር የታገደው አስገራሚ የጭማሪ ሰዓት ድራማ ሙሉ መረጃ ይዘንላችሁ ቀርበናል። በጉጉት የሚጠበቁትን እነዚህን ሁሉ ሰበር መረጃዎች አንድ በአንድ ከመዳሰሳችን በፊት ግን አሁኑኑ ቪዲዮን ላይክ በማድረግ ለሌሎች ደጋፊዎች እንዲዳረስ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል መሆኑን እንዳይዘነጉ። አሁን በቀጥታ ወደ ዝርዝር መረጃዎቹ እንሸጋገራለን። አብራችሁን ቆዩ። ለምንድነው ይሄን ያህል የአርሰናል ደጋፊን ያስደነገጠው? የተወደዳችሁ የቻናላችን ተመልካቾች፣ ጄሬሚ ሞንጋ አርሰናል ለረጅም ጊዜ የተከታተለው በእንግሊዝ እግር ኳስ ውስጥ ከሚቀጥሉ ታላላቅ ኮከቦች አንዱ ይሆናል ተብሎ የሚጠበቅ ድንቅ እንግሊዛዊ የመስመር ተጫዋች ነው። እድሜው ገና 16 ዓመት ሲሆን ከቀናት በኋላ በዚህኛው ወር 17 ዓመቱን ይይዛል። ሆኖም ግን በዚህ ለጋ እድሜው በርካታ የሲኒየር ጨዋታዎችን ማድረግ የቻለ ድንቅ ተሰጥኦ ነው። ሌስተር ሲቲ ከ2 ዓመት በፊት በፕሪሚየር ሊግ በነበረበት ወቅት በ15 ዓመት ከ271 ቀን እድሜው ጨዋታ በመጀመር ከኢንተር ነዋነሪ እና ማክስ ዶማ በመቀጠል በእንግሊዝ እግር ኳስ ታሪክ ውስጥ የተጫወተ ታናሽ ወጣት መሆን ችሏል። በ2024 እና በ2025 የውድድር ዓመት በሻምፒዮንሺፕ 6 ጨዋታዎችን ያደረገ ሲሆን ባሳለፍነው የውድድር ዘመን ደግሞ ከሌስተር ሲቲ ጋር እስከ 30 ጨዋታዎችን መጫወት ችሏል። ይህ ተጫዋች ገና 17 ዓመት ስላልሞላው እስካሁን ፕሮፌሽናል ኮንትራት አልፈረመም። ሌስተር ሲቲ ተጫዋቹን አሁን አቆይቶት ቢሆን ኖሮ በሚቀጥለው ዓመት ከ50 ሚሊዮን ፓውንድ በላይ የሚጠሩበት የክለቡ የወደፊት እምብርት ነበር። ተጫዋቹን ከ10 በላይ ታላላቅ ክለቦች በጥብቅ ይፈልጉት የነበረ ቢሆንም አርሰናል ከሌሎች ክለቦች በልጦ ከተጫዋቹ ጋር በግል ጥቅማጥቅም፣ በፕሮጀክትና በሁሉም ጉዳዮች ላይ ሙሉ በሙሉ ተስማምቶ ነበር። ዝውውሩን ኦፊሻል ለማድረግ ጥቂት ቀናት ብቻ የቀሩ ይመስል ነበር። ነገር ግን አርሰናልና ሌስተር ሲቲ የፊት ለፊት ንግግር ለማድረግ መድፈኞቹ እጅግ ረጅም ጊዜ ወስዶባቸዋል። አርሰናል በዚህኛው የዝውውር መስኮት እያሳየ ያለው ዳተኝነት ፍጹም የሚገርም ነው። ለምን ውሳኔዎችን እንደሚያዘገዩ ግልጽ አይደለም። መድፈኞቹ መጀመሪያ ለተጫዋቹ ያቀረቡት የዝውውር ሂሳብ 5.5 ሚሊዮን ፓውንድ ብቻ ነበር። ይህ ደግሞ ከተጫዋቹ የማርኬት ቫልዩ አንጻር እጅግ አነስተኛ ነው። ሌስተር ሲቲ ተጫዋቹን ለመልቀቅ የፈለገው 10 ሚሊዮን ፓውንድ ነበር። አርሰናል የመጀመሪያውን ጥያቄ ካቀረበ በኋላ ያንን የተጠየቀውን የ10 ሚሊዮን ፓውንድ ተጨማሪ 4.5 ሚሊዮን ፓውንድ ጥያቄ ሳያቀርብ የ15 ቀናት ያህል ክፍተት ፈጥሮ ረጅም ጊዜ ቆይቷል። በትክክል ድራማው የጀመረው እዚህ ጋር ነው። ይህንን የአርሰናል መዘግየት የተመለከተው ማንቸስተር ሲቲ ትናንትና ከሌስተር ሲቲ ጋር ፊት ለፊት ተቀምጦ መክሯል። ማንቸስተር ሲቲ ሌስተር የጠየቀውን ባለ 10 ሚሊዮን ፓውንድ የዝውውር ጥያቄ በቀጥታ አቅርቧል። የማንቸስተር ሲቲ አዲሱ አሰልጣኝ ኤንዞ ማሬስካ በ2023-2024 የውድድር ዘመን በሌስተር ሲቲ ቤት በነበሩበት ወቅት ታዳጊውን ጄሬሚ ሞንጋን በቅርበት ያውቁት ነበር። በተጫዋቹ እድገትና ባሳየው ፕሮፌሽናል እጅግ የተደነቁት አሰልጣኙ ተጫዋቹ የሲቲ ፕሮጀክት አባል ለማድረግ ራሳቸውን ዝውውሩን እየመሩ ተጫዋቹን እያግባቡ ይገኛሉ። ይህ ዝውውር ለአርሰናል ትልቅ የዝውውር ሃይጃክ ነው። ታማኙ የዝውውር ጋዜጠኛ ኦርንስቲን እንደዘገበው ከሆነ አርሰናሎች ለሞንጋ የተጠየቀውን ገንዘብ ከመጠን በላይ ከፍተኛ መሆኑን ስላዩ ከድርድሩ ለመውጣት ወስነዋል። ማንቸስተር ሲቲ ግን ስምምነቱን በ10 ሚሊዮን ለማጠናቀቅ ከጫፍ ደርሷል። ይህ ሁኔታ በአርሰናል አዲስ የዝውውር ፖሊሲና ስታፍ ላይ ከፍተኛ ትችት እያነሳ ነው። በአሁኑ ወቅት በአርሰናል ውስጥ ድርድሮችን እየመራ ያለው ጣሊያናዊው ማሪዚዮ ሚሼሊ፣ አንድሪያ በርታ፣ ከግራናዳ የመጣው አሌሃንድሮ አሎንሶ እና በግል ጥቅማጥቅም ዙሪያ የሚደራደረው ጄምስ ኪንግ ያሉበት ትልቅ ግሩፕ ቢኖርም ዝውውሮች በፍጥነት እየተፈጸሙ ባለመሆናቸው ደጋፊው በከፍተኛ ብስጭት ውስጥ ይገኛል። የተወደዳችሁ የቻናላችን ተመልካቾች፣ በአርሰናል ቤት ሌላኛው ትልቅ ጫና የተፈጠረው በመሃል ሜዳ ስፍራ ላይ ነው። መድፈኞቹ መጀመሪያ ለብሩኖ ጉማሬሽ የቃል ወይም የኢንተርሚዲየት ጥያቄ አቅርበው ነበር። አርሰናል 65 ሚሊዮን ፓውንድ ይፋዊ ጥያቄ አቅርቦ ከተጨማሪ 10 ሚሊዮን ፓውንድ አዶንስ ጋር በአጠቃላይ 75 ሚሊዮን ፓውንድ ለማቅረብ አስቦ የነበረ ቢሆንም ኦፊሻሊ ጥያቄውን ሳያቀርብ በመዘግየቱ ነገሮች ተበላሽተዋል። ምክንያቱም በሰሜን ለንደን በኩል ቶተንሃም
ቶተንሃም የፕሪሚየር ሊጉን ድንቅ አማካኝ ሳንድሮ ቶናሊን ከኒውካስትል ዩናይትድ በ100 ሚሊዮን ፓውንድ ማስፈረም ችሏል። ኒውካስትል ዩናይትድ በተጨማሪ አንቶኒ ጎርደንን ለባርሴሎና አሳልፎ ሰጥቷል። ይህንን ተከትሎ ኒውካስትል በአንድ የክረምት ዝውውር መስኮት ሁለት የመሃል ሜዳ ወሳኝ ተጫዋቾችን ማጣት አልችልም በማለት ብሩኖ ጉማሬሽን በፍጹም ለአርሰናል እንደማይሸጡ ትላንትና ይፋዊ መግለጫ አውጥተዋል። አርሰናል ሁለተኛውን ጥያቄ ለማቅረብ እየተዘጋጀ ቢሆንም ኒውካስትሎች ግን ተጫዋቹ ራሱ ከፍተኛ ግፊት ካላደረገ በስተቀር ጥያቄውን ውድቅ ለማድረግ ተዘጋጅተዋል። አርሰናል የጉማሬሽን ዝውውር በፍጥነት አጠናቆ ቢሆን ኖሮ ኒውካስትል ቶናሊን ለቶተንሃም እንዳይሰጥ ማድረግ ይቻል ነበር። አሁን ግን መድፈኞቹ በራሳቸው መዘግየት ከፍተኛ ፈተና ገጥሟቸዋል። ለዚህም ነው አርሰናል ሁለተኛ አማራጮችን ለመመልከት ወደ ቼልሲው ኤንዞ ፈርናንዴዝ ፊቱን ያዞረው። መድፈኞቹ ስለ ተጫዋቹ የዝውውር ባህሪ ይሸጥ አይሸጥም፣ ከተሸጠስ ምን ያህል ገንዘብ እንደሚያስፈልግ ማብራሪያ እንዲሰጣቸው ቼልሲን ጠይቋል። የመጀመሪያው ግንኙነት በሁለቱ ክለቦች መካከል ተካሂዷል። ቼልሲ ለአርሰናል ተጫዋች ከመሸጥ ወደ ኋላ የሚል ክለብ ባለመሆኑ ዝውውሩ የመሳካት እድል አለው። ሆኖም ግን የኤንዞ ፈርናንዴዝ ወኪል የሆኑት ፓስቶራ በሰጡት አስተያየት ተጫዋቹ ማድሪድን ከተማን እንደሚወድና ጓደኛው ሁሊያን አልቫሬዝም እዚያ ስለሚገኝ ቼልሲን ለመልቀቅ አማራጮችን እያዩ እንደሆነ ተናግረዋል። ነገር ግን በሪያል ማድሪድ በኩል በጆሴ ሞሪኒዮ ስር የሚገኘው ክለብ የዝውውር ወጪው ማድሪድ ለዚህ ስምምነት ከመደበው የገንዘብ መጠን በላይ በመሆኑ በዝውውሩ ላይ ተስፋ እየቆረጡ መጥተዋል። የሪያል ማድሪድ ዋና ስራ አስፈጻሚ ሆሴ አንጀል ሳንቼዝ እና ዋና ስካውቱ ጁኒ ካላፋት በዚህ ክረምት ማይክል ኦሊሴን እና ኤንዞን በአንድ ላይ ለማስፈረም እንደማይቻል ያምናሉ። ይህ በእንዲህ እንዳለ አርሰናል በሌሎች የዝውውር አማራጮች ላይም ስሞችን እያነሳ ይገኛል። ከነዚህም መካከል የጁቬንቱሱ ቱርካዊ ኮከብ ከናን ይልዲዝ አንዱ ነው። ምንም እንኳን ጁቬንቱሶች ተጫዋቹን በፍጹም አንሸጥም ቢሉም በ100 ሚሊዮን ፓውንድ በላይ ከቀረበላቸው ሊሸጡት እንደሚችሉ ዴቪድ ኦርኒቲስት ዘግቧል። አርሰናል በተጨማሪም የቦርንማውዝ ወጣት ጁኒየር ክሮፒን ለማስፈረም መረጃ ጠይቋል። ቦርንማውዝ አሌክስ ስኮትን በፍጹም አንሸጥም ካሉ በኋላ አርሰናል ፊቱን ወደ ክሩፒ አዙሯል። ነገር ግን ቦርንማውዞች ለክሩፒ ቢያንስ እስከ 80 ሚሊዮን ፓውንድ ይፈልጋሉ። በተከላካይ መስመር ላይ ደግሞ አርሰናል አምስተኛ ሴንተር ባክ ለመጨመር ፍላጎት አለው። በአሁኑ ወቅት ሳሊባ፣ ቲምበር፣ ካሊፎሪ፣ ጋብሪኤል እና ሞስኬራ ቢኖሩም የዊሊያም ሳሊባ የጀርባ ጉዳት ስጋት ስላለበትና በማንኛውም ሰዓት ቀዶ ጥገና ሊያስፈልገው ስለሚችል መድፈኞቹ ለአስቶን ቪላው አዝራኤል ኮንሳ 60 ሚሊዮን ዩሮ ለማቅረብ እያጠኑ ነው። አስቶን ቪላ 60 ሚሊዮን ፓውንድ ሲፈልግ፣ አርሰናል ግን ለተጫዋቹ የያዘው ዋጋ 35 ሚሊዮን ፓውንድ ነው። በተጫዋቾች መውጣት ዙሪያ ደግሞ የቱርኩ ክለብ ቤሺክታሽ ሊያንድሮ ትሮሳርድን ለማስፈረም ድርድር እያፋጠነ ይገኛል። የተወደዳችሁ የቻናላችን ተመልካቾች በአርሰናል ቤት ውስጥ ትልቁ ስጋት የተጫዋቹ አካላዊ መዛልና ድካም ነው። በተለይ ደግሞ በቡድኑ ሞተር የሆነው ዴክላን ራይስ በእንግሊዝ ብሔራዊ ቡድን ውስጥ ኮንጎን አሸንፈው ወደ 16ቱ ጥሎ ማለፍ በገቡበት ጨዋታ ላይ በደረሰበት አነስተኛ ጉዳት ምክንያት ተቀይሮ ለመውጣት ተገዶ ነበር። የእንግሊዝ ብሔራዊ ቡድን ተጫዋቹን ከከፋ ጉዳት ለመጠበቅ ሲል አሁን ላይ የሙሉ ክፍለ ጊዜ ልምምድ እንዳይሰራ አግዶታል። በከፊል ብቻ ነው የሚለማመደው። ተጫዋቹ ሰውነቱ እጅግ በጣም ዝሏል፣ ደክሟል። ከአሁኑ ጥንቃቄ ካልተደረገለት ቀጣይ ዓመት ለአርሰናል ሙሉ ዓመት መጫወት አይችልም። ስኮት ፓርከር ስለ ዴክላን ራይስ ሲናገር እንዲህ ብሏል። እንግሊዝ የዘንድሮን የዓለም ዋንጫ ያለ አርሰናሉ ዴክላን ራይስ ማሸነፍ በጭራሽ አትችልም። እሱ የቶማስ ቱዌል መሰረታዊ ምሰሶ ነው። ለአሰልጣኝ ህልም የሆነ እንደ 6 ቁጥር እንደ 8 ቁጥር መጫወት የሚችል ድንቅ ተጫዋች ነው። እንግሊዝ በ16ቱ ውስጥ ሜክሲኮን ትገጥማለች። ካሸነፈች ደግሞ የብራዚልና የኖርዌይ አሸናፊነት ማለትም የጋብሪኤል ማጋሌች ወይም የማርቲን ኦዴጋርድ ቡድን ትገጥማለች። አርሰናል አምቢሽኑን ማሳየት የሚችለው በአዳዲስ ዝውውሮች ነው። ዋንጫ የበላ ቡድን አዳዲስ ተጫዋቾችን ሲያስፈርም ለተቀናቃኞቹ ትልቅ ፍርሃትን ይለቃል። አሁንም የፕሪሚየር ሊጉ የበላይ መሆኑን ያሳያል። ታላላቅ አሰልጣኞች እነ ፔፕ ጋርዲዮላ እና ሰር አሌክስ ፈርጉሰን ለዓመታት ያደረጉት ይህን ነው። ማንቸስተር ሲቲ ትሬብል በበላበትና ዲፌንሱ እጅግ በተመሰገነበት ወቅት ነው ጆስኮ ግቫርዲዮልን የጨመረው። አርሰናልም ቀጣይ ዓመት ዋንጫውን ለመከላከልና በሻምፒዮንስ ሊግ ጠንካራ ለመሆን በፍጥነት ወደ ዝውውር ገበያው ገብቶ የገንዘብ አቅሙን ማሳየት ይኖርበታል። የተወደዳችሁ የቻናላችን ተመልካቾች አሁን ደግሞ ትኩረታችንን በትላንትናው ምሽት ወደ ተደረጉት እጅግ አስደናቂ የዓለም ዋንጫ የጥሎ ማለፍ ጨዋታዎች እናድርግ። መጀመሪያ ስፔን ከኦስትሪያ ጋር ባደረገችው ጨዋታ እንመልከት። ስፔን ጨዋታውን 3-0 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ስፔን በመጀመሪያዎቹ የምድብ ጨዋታዎች ላይ ጎል ለማስቆጠር ተቸግራ የነበረ ቢሆንም በትላንትናው ጨዋታ ግን ሙሉ በሙሉ የበላይነቱን ወስዳለች። ስፔን የማሸነፊያ ግቦችን ሚካኤል ኦሪያዛባል 2 ጎል እንዲሁም ፔድሮ ፖሮ 1 ጎል አስቆጥሯል። ኦሪያዛባል በዚህ የዓለም ዋንጫ ጨዋታ ላይ
4ኛ ጎሉን አስመዝግቧል። በተለይ የሚገርመው ስፔን በዚህ የዓለም ዋንጫ እስካሁን ባደረገቻቸው 4 ጨዋታዎች አንድም ጎል አልተቆጠረባትም። ግብ ጠባቂው ኡናይ ሲሞን ክሊን ሺቶችን እያስመዘገበ ሪከርዶችን እያሻሻለ ይገኛል። ስፔኖች በጨዋታው ላይ 64 በመቶ የኳስ ቁጥጥር፣ 23 የጎል ሙከራዎች፣ 10 ኢላማቸውን የጠበቁና 2.8 ኤክስጂ አስመዝግበው ሙሉ በሙሉ ጨዋታውን ዶሚናት አድርገውታል። ታዳጊው ላሚን ያማል የጨዋታው ኮከብ ተብሎ ተመርጧል። በሌላ በኩል በካናዳ ቶሮንቶ ከተማ በ41 ዲግሪ ሴልሺየስ ከፍተኛ ሙቀት ማስጠንቀቂያ ስር የተደረገው የፖርቹጋልና የክሮኤሺያ ጨዋታ እጅግ በድራማ የተሞላ ነበር። ፖርቹጋል ጨዋታውን 2-1 በሆነ ውጤት አሸንፋለች። ይህ ጨዋታ ለፖርቹጋል ብሔራዊ ቡድን ልዩ ስሜት ነበረው። ምክንያቱም ልክ በአንድ ዓመት በፊት በጁላይ 3 2025 ድንገተኛ የመኪና አደጋ ህይወቱ ያለፈው የዲዮጎ ጆታ መታሰቢያ ቀን ነበር። የፖርቹጋል ተጫዋቾች በሙሉ በእጃቸው ላይ የጆታ ስም ያለበት ማሰሪያ አስረው የገቡ ሲሆን ከጨዋታው በኋላ ክርስቲያኖ ሮናልዶ የጆታን ባለ 21 ቁጥር ማሊያ ለብሶ በስሜት ሲተናነቀው ታይቷል። በጨዋታው ላይ ክሮኤሺያ በ53ኛው ደቂቃ በኢቫን ፔሪሲች ጎል መሪ መሆን ችላ ነበር። በ61ኛው ደቂቃ ላይ ሮናልዶ ያስቆጠረው ቆንጆ ጎል በኦፍሳይድ ተሽሯል። ከዛ በኋላ አሰልጣኝ ሮቤርቶ ማርቲኔዝ በ62ኛው ደቂቃ ላይ 4 ወሳኝ ቅያሬዎችን በአንድ አድርጓል። ቪቲኒያ በሲልቫ፣ ፔድሮ በፍራንቺስኮ ኮንሴሳኦ፣ ብሩኖ ፈርናንዴዝ በጎንካሎ ራሞስ እና ዣኦ ካንሴሎ በኔልሰን ሰሜዶ ተቀይሯል። ከ5 ደቂቃ በኋላ ሬናቶ ቬጋ ላይ በተሰራ ጥፋት የተገኘው የፍጹም ቅጣት ምት ክርስቲያኖ ሮናልዶ አስቆጥሮ ቡድኑን አሳድጓል። በ94ኛው ደቂቃ ላይ ጎንካሎ ራሞስ ከራፋኤል ሊያው የተሻረለትን ኳስ በግንባር ገጭቶ ሁለተኛ ጎል አስቆጥሯል። ጨዋታው በ90+13ኛው ደቂቃ ላይ የክሮኤሺያው ጆስኮ ግቫርዲዮል ጎል አስቆጥሮ የነበረ ቢሆንም በቫር ምርመራ በኦፍሳይድ ምክንያት ተሽሮ ጨዋታው በፖርቹጋል 2-1 አሸናፊነት ተጠናቋል። ሮናልዶ በጥሎ ማለፍ ጨዋታ ታሪኩ ለመጀመሪያ ጊዜ ጎል ማስቆጠር የቻለ ሲሆን በአጠቃላይ በዚህ ውድድር 3ኛ ጎሉን፣ በዓለም ዋንጫ ታሪኩ 11ኛ ጎሉን እና በእግር ኳስ ዘመኑ 976ኛ ጎሉን አስመዝግቧል። ከጨዋታው በኋላ ሮናልዶ ከብሔራዊ ቡድን ራስን ስለማግለል ገና እንዳልወሰነ ተናግሯል። በቀጣይ በ16ቱ ጥሎ ማለፍ ስፔንና ፖርቹጋል በዳላስ ቴክሳስ እርስ በርስ ይገናኛሉ። የተወደዳችሁ የቻናላችን ተመልካቾች አሁን ደግሞ ወደ ሌሎች አውሮፓ ታላላቅ ክለቦች የዝውውር እንቅስቃሴዎች እንሻገር። ማንቸስተር ዩናይትድ የመሃል ክፍሉን ለማደስ በሪያል ማድሪድ ቤት በጆሴ ሞሪኒዮ ስር የሚገኘውን ኦሪሊያን ሹዋሜኒን በጥብቅ ይፈልገዋል። ተጫዋቹ በዓለም ዋንጫው ካለቀ በኋላ ሚናውን አይቶ ውሳኔ ይሰጣል። ዩናይትድ በተጨማሪ የቦርንማውዙን አሌክስ ስኮትንና የዌስትሃሙን ሰመርቪልን ለማስፈረም ድርድር ጀምሯል። የብራይተኑ ካርሎስ ባሌባ ዋጋው ካልቀነሰ ዝውውሩ ከባድ ቢሆንም እንደ ዝቅተኛ አማራጭ ሳንደር በርጌ እና ታይለር አዳምስ በእጩነት ተይዟል። በሌላ በኩል የአደም ዋርተን ዝውውር ከኮቢ ማይኖ ጋር ስለሚመሳሰል ቀዝቅዟል። ማርከስ ራሽፎርድ በ40 ሚሊዮን ፓውንድ ገዢ ካልተገኘለት በክለቡ ይቆያል። የብሩኖ ፈርናንዴዝ ውል ለማራዘም ንግግሮች ይደረጋሉ። ሳዑዲ አረቢያዎችም ይከታተሉታል። ማንቸስተር ሲቲ ትላንት የ23 ዓመቱን እንግሊዛዊ አማካኝ ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ በ5 ዓመት ኮንትራት ማስፈረሙን ይፋ አድርጓል። ተጫዋቹ በዚህ ሳምንት 300,000 ፓውንድ የሚያገኝ ከሆነ ከሃይላንድ እና ቫን ዳይክ በመቀጠል ከፍተኛ ተከፋይ ሆኗል። በቻቪ አሎንሶ የሚመራው ቼልሲ የፓሪስ ሰን ጀርሜኑን አማካኝ ፋቢያን ሩይዝን ለማስፈረም እያሰበ ነው። ባየር ሙኒክ የኒኮላ ጃክሰንን የ50 ሚሊዮን ዩሮ የግዢ አማራጭ ውድቅ ማድረጉን ተከትሎ ተጫዋቹ ወደ ቼልሲ ተመልሷል። የሮማው አሌሃንድሮ ጋርናቾ ፍላጎት እንዳለ ሆኖ ኢንተር ሚላን ትሬቨር ቻሎባን ለማስፈረም ቀርቧል። ቼልሲ የቆመውን የዝውውር ጥያቄ ውድቅ በማድረግ 35 ሚሊዮን ፓውንድ ጠይቋል። ላሚን ያማል ለዓለም ምርጡ ክለብ ባርሴሎና እንዲጫወት ሁሊያን አልቫሬዝ ካምፕ ምኑን እንዲቀላቀል ጥሪ አቅርቧል። አልቫሬዝ ከአትሌቲኮ ማድሪድ መውጣት ይፈልጋል። አትሌቲኮ የ130 ሚሊዮን ፓውንድ ጥያቄ ውድቅ ያደረገ ሲሆን በቀጥታ ተፎካካሪያቸውን ባርሴሎናን ከመሸጥ ይልቅ አርሰናል መሸጥ ይመርጣሉ ተብሏል። ጆአን ላፖርታ ዝውውሩን ለማሳካት ቁርጠኛ ነው። ሊቨርፑል አዲሱን አሰልጣኝ አርኔ ስሎትን ለመደገፍ ሙሉ ትኩረቱን አድርጓል። ክለቡ የፒኤስጂውን ብራድሌ ባርኮላን ለማስፈረም ከአርሰናል ጋር ከፍተኛ ፉክክር እያደረገ ይገኛል። ተጫዋቹ ውሳኔውን ከዓለም ዋንጫው በኋላ ይሰጣል። በመጨረሻም ፊፋ ተጫዋቾችን አፋቸውን ሸፍነው ተጋጣሚን ወይም ዳኛን እንዳያናገሩ ካደረጉ ግን ቢጫ ካርድ እንዲሰጥ ሕግ አውጥቷል። ይህ ሕግ የወጣው በቪኒየስ ጁኒየር ላይ በደረሰ ነገር ምክንያት ሲሆን ሚጌል አልሚሮን እና
ካንካፒዬ በዚህ ህግ ቀይ ካርድ አይተዋል። ሆኖም ዩኤፋ ይህንን ህግ በአውሮፓ ውድድሮች ላይ እንደማይተገብረው አስታውቋል። በአጠቃላይ ክለባችን አርሰናል በዚህ የዝውውር መስኮት ዳተኝነትን አስወግዶ ወደ ገበያው በፍጥነት መግባት ይኖርበታል። ያለበለዚያ አሁን በጀሬሚ ሞንጋ ዝውውር ላይ እንደታየው በገንዘብ ኃይል የሚበልጡት ተፎካካሪዎች የፈለጋቸውን ተጫዋቾች እየነጠቁት ይሄዳሉ። ቡድኑ በፕሪሚየር ሊጉና በአውሮፓ መድረክ ጠንካራ ተፎካካሪ ሆኖ ለመቀጠል አማካይና ተከላካይ ክፍሉን በአስቸኳይ ማጠናከር እንዳለበት የትላንት ምሽት ሰበር መረጃዎቻችን በግልጽ ያሳያሉ። ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁን እንዲሁም አዳዲስ ትኩር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በያላችሁበት ሰላም ለሁላችን።